ሰላም ቅዱሳን በጌታ ሰላም እንደገና ሰላም ላችኋለሁ። እኔ አገልጋይ አሌክስ ነኝ ከካቦዳማ ነብረ ቤተክርስቲያን ሐዋሳ አጥቢያ። የዛሬ ሳምንት አንድ ትምህርት ጀምረን ነበረ። አንድ መልእክት ይዤ ቀርቤ ነበረ። አዳም ወዴት ነህ በሚል ሐሳብ ትንሽ ነገር አካፍያችሁ ነበረ። ዛሬም እንደገና እግዚአብሔር ረድቶኝ የዛን ተከታይ ክፍል ይዤ መጥቻለሁ። እንግዲህ በባለፈው ክፍል ላይ እንደተባረካችሁ ያንን ክፍል እንደሰማችሁ ተስፋ አደርጋለሁ። ስለዚህ ዛሬም ከኔ ጋር ጥቂት ደቂቃዎችን አብራችሁ እንድታሳልፉ እፈልጋለሁ። ይሄንን መልእክት እንደገና ዩቲዩብ ላይ ታገኛላችሁ፣ እንደገና ቲክቶክ ላይ በተለያዩ ሚዲያዎች ላይ ታገኛላችሁ። እዛ ሼር እያረጋችሁ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ለሌሎች እንዲደርስ እንድታደርጉ በጌታ ፍቅር ለምናለሁ። እያደረጋችሁም ስላለ በጌታ ስም ላመሰግን እፈልጋለሁ። ዛሬ ወደሚቀጥለው ክፍል ከማለፌ በፊት ሳምንት ያየነውን ነገር ትንሽ ነገር ነው ነካ አድርጌ ወደ ዛሬው ሐሳብ አልፋለሁ። ሳምንት አዳም ወዴት ነው በሚል ሐሳብ ጥቂት ነገር ተካፍለናል። እንግዲህ እግዚአብሔር አዳምን ፍለጋ እንደወጣ አይተናል። ወዴት ነስድ የት እንዳለ ጠፍቶ ሳይሆን ካይኑ ተሰውሮ ሳይሆን ነገር ግን ወዴት ነው ማለቱ እግዚአብሔር ካስቀመጠበት ክብርና ቦታ ከዛ ከፍታ በበደልና በኃጢአት ምክንያት እንደተንሸራተተ እንደወረደ ተመልክተናል። ደግሞ ታዲያ አዳም በዚህ ልክ የሚፈለገው ማን ነው ሲባል አዳም የእግዚአብሔር ፍላጎት ነው ብለን ትንሽ ነገር ለማየት ሞክረናል። ስለዚህ ከፍጥረት ሁሉ በልዩነት እግዚአብሔር የፈጠረው በእግዚአብሔር መልክና አምሳል የተፈጠረ ዓለማትን ሁሉ ለሰው ልጅ ታሳቢ አድርጎ እንደፈጠረ በምክር ቃል በእጁ መዳፍ ላይ በራሱ አምሳል እግዚአብሔር ሰውን እንደሰራ የራሱን እስትንፋስ እፍ እንዳለበት ምድርና ሞላዋን እንዲያስተዳድር ኃላፊነትን አሳልፎ እንደሰጠው ተመልክተን ነገር ግን አዳም ከእግዚአብሔር ፊት እንደኮበለለ እንደሸሸ የጨረስነው። ከዚህ ክፍል ምንድነው የምናገኘው የሚለውን ነገር በመግቢያ ላይ ትንሽ ለማሳየት ሞክሬ ነበረ። እግዚአብሔር ለኛ ማን ነው፣ ደግሞ እኛ ለእግዚአብሔር ማን ነን የሚለውን ነገር በዋናነት ከዚህ ክላስ ምንማረው እሱ እንደሆነ አሳይቻችሁ ነው ክፍሉን የጨረስነው። ወደ ዛሬ ክፍል እንደገና እናልፋለን። ግን አንድ ባርኮት ልባርካችሁና ወደ ዛሬ ክፍል እናልፋለን። ድምጹን ስትሰሙ የማትደነግጡ ከፊቱ የማትኮበልሉ እግዚአብሔር ፈልጎ የማያጣችሁ እኔ አለው የሚል ምላሽ የምትሰጡ ደፋሮችና ጀግኖች በስፍራችሁ የቆማችሁና ለእግዚአብሔር የታመናችሁ የእግዚአብሔር ሰራዊት እግዚአብሔር ያደርጋችሁ። ወደ ዛሬ ክፍል ስናልፍ ዛሬ እንዲህ በሚል ሐሳብ ከሳምንት የቀጠለውን እናያለን። ታዲያ ሰው ለምን ከእግዚአብሔር ፊት ይኮበልላል? ሰው ከእግዚአብሔር ፊት ለምን ይሸሻል? አዳም ለምንድነው ከእግዚአብሔር ፊት የሸሸው? ለምንድነው ከእግዚአብሔር ፊት የኮበለለው? ለምንድነው ስፍራውን የለቀቀው? ምክንያቱ ምንድነው የሚለውን ነገር ትንሽ ለማሳየት እሞክራለሁ። ዘፍጥረት ምዕራፍ 3:4 ላይ ባለፈው ባየንበት ክፍል ላይ ከፍ ብለን እናንብብ። ምክንያቱ ምንድነው? ለምንድነው የኮበለለው ሲባል እንዲህ የሚል ቃል እናገኛለን። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። እግዚአብሔር አዳምን እንዲህ ብሎ አዞት ነበር፣ በገነት ካለው ዛፍ ሁሉ ትበላለህ፣ ነገር ግን ከዚህኛው ዛፍ ፍሬ እንዳትበላ። ለምን ሲባል ከእሷ በበላ ቀን ሞትን ትሞታለህ ብሎ እግዚአብሔር ለአዳም ነግሮት ነበር። ከዛ ሰይጣን መጣና ሔዋንን አገኛት፣ ጠየቃት። በእውኑ እግዚአብሔር ከዚህ ከገነት ዛፍ እንዳትበሉ ብሎአልን ብሎ ጠየቃት። አይ ከዚህኛው ዛፍ ግን እንዳትበሉ ብሎናል። ለምንድን ነው እንደዛ ያላችሁ? ለምን አትብሉ አለ። አይ ከሷ የበላችሁ እንደሆነ ሞትን ትሞታላችሁ ብሎናል ብላ መለሰች። ከዛ እባቡ እንዲህ አላት፣ አይ እግዚአብሔር ዋሽቷችኋል፣ እግዚአብሔር አታሏችኋል። ከሱ ዛፍ ፍሬ በበላችሁ ቀን ክፉንና መልካምን ለማወቅ እንደ እግዚአብሔር እንዳትሆኑ ዓይኖቻችሁ እንዳይከፈት ስለፈለገ ነው። ከዚህ የበላችሁ እንደሆነ ዓይናችሁ ይከፈታል፣ እንደ እግዚአብሔር ክፉንና መልካሙን ታውቃላችሁ ብሎ አላት። ስለዚህ በዚያን ጊዜ አዳምና ሔዋን እግዚአብሔር ያዘዘውን ትእዛዝ ተላልፈው ከዛ ፍሬ እንደበሉ በእርግጥም ዓይኖቻቸው እንደተከፈተ ነገር ግን የዓይኖቻቸው መከፈት
እርቃናቸው እንደሆኑ እንዲያውቁ እንዳደረጋቸው እንመለከታለን። ስለዚህ ሰው ከእግዚአብሔር ፊት ለምን ይሸሻል ሲባል ከእግዚአብሔር ይልቅ ሌላውን ሲሰማ፣ ከእግዚአብሔር ድምፅ፣ ከእግዚአብሔር ትእዛዝ፣ ከእግዚአብሔር ሐሳብ፣ ከእግዚአብሔር ፈቃድ ውጪ ለሌላ ድምፅ መገዛት፣ ለሌላ ድምፅ መሸነፍ፣ የሌላ ድምፅ ልባችንን ሲሞላ ከእግዚአብሔር ፊት መሸሽ እንጀምራለን። ከእግዚአብሔር ይልቅ የምንሰማው፣ ከእግዚአብሔር ይልቅ የምናከብረው፣ ከእግዚአብሔር ይልቅ ወዳጅና የቅርብ ሆኖ ሌላ ድምፅ ስናስተናግድ ሰው ከእግዚአብሔር ፊት ይሸሻል። አዳምና ሔዋን ከእግዚአብሔር ፊት የሸሹበት ከእግዚአብሔር ይልቅ እባቡን በመስማታቸው ነው። ምን አለ? ሞትን አትሞቱ። ስለዚህ እግዚአብሔር ትሞታላችሁ ያለውን አትሞቱም በሚል ቃል ሽረው ከእግዚአብሔር ይልቅ ሰይጣንን አምነው ፍሬውን በሉ። ስለዚህ ሰው ከእግዚአብሔር ይልቅ ሌላውን መስማት ሲጀምር፣ ከእግዚአብሔር ይልቅ ሌላ በእኛ ሕይወት ጣልቃ ሲገባ፣ ከእግዚአብሔር ይልቅ ሌላውን ማስተናገድ ስንጀምር፣ ከእግዚአብሔር ይልቅ ሌላውን ማመን ስንጀምር፣ ዘፍጥረት 3:17 ላይ ራሱ እግዚአብሔር እንደዚህ ይላል። አዳምን መጥቶ የሚስትህን ቃል ሰምተሃልና የሚል ቃል ታገኛላችሁ። ከኔ ይልቅ የማንን ቃል? የሚስትህን ቃል ሰምተሃልና። ወዳጆቼ ከእግዚአብሔር ይልቅ ሌላ መስማት እጅግ ዋጋ ያስከፍላል። የሚሻል መስሎን፣ የሚበልጥ መስሎን፣ የሚበጅ መስሎን እግዚአብሔርን ጥለን ሌላውን መከተል ስንጀምር፣ እግዚአብሔር ከተናገረን እውነት በተቃራኒ መቆም ስንጀምር ያን ድጥ ላይ እንደቆመ ሰው እንሆናለን። አንሸራቶ ይጥለናል። ጉልበታችን ይላላል፣ ትጥቃችን ይላላል፣ ስፍራችን ይከዳናል። ወዳጆቼ በኢየሱስ ክርስቶስ ስም ከእግዚአብሔር ይልቅ ወደ ጆሮዎቻችን ወደ ልባችን የሚላኩ የአመፃ ድምፆች የተከለከሉ ይሁኑ። የእግዚአብሔር እውነት ክደን ሌላውን እንድናምን የሚያደርጉ ሌባ ድምፆች በጌታ በኢየሱስ ክርስቶስም የተከለከሉ ይሁኑ። እኔ ይሄንን ነው የሚመኝላችሁ ቅዱሳን። የእግዚአብሔር ቃል እውነት ነው። የእግዚአብሔር ድምፅ እውነት ነው። የእግዚአብሔር ሐሳብ እውነት ነው። ከእግዚአብሔር ይልቅ ከሱ በላይ የሚወደን ወዳጅ በምድርም በሰማይም የለም። እግዚአብሔር እውነተኛ አምላክ ነው። ትዝ ይላችሁ እንደሆነ ይመጣል ድምፅ ከእግዚአብሔር ከሰማነው ከመጀመሪያው ከተቀበልነው ከእግዚአብሔር እውነት ሊያንሸራትተን ያንን ስፍራ እንድንለቅ ከእግዚአብሔር ጋር እንድንጣላ ከግባችን ከፍጻሜያችን እንዳንደርስ ከመሃል እንድንቀል ሊያደርግ ሰይጣን የሚያነሳሳቸው ብዙ መልእክተኞች አሉ። ወደ ትዳራችን፣ ወደ ንግዳችን፣ ወደ አገልግሎታችን፣ ወደ ቤተ ክርስቲያናችን የሚላኩ በግልጽም በስውርም የሚመጡ በቀን በሌሊት ወደኛ የሚላኩ ካልነቃንባቸው ካላስተዋልን ሁሉ ጊዜ ሰይጣን የሚልካቸው መልእክተኞች አሉ። አይታችሁ እንደሆነ ማቴዎስ ወንጌል ምዕራፍ 16 ቁጥር 21 ላይ አንድ ታሪክ ታገኛላችሁ። ስለ ጌታ ኢየሱስ ክርስቶስ ነው እዚህ ጋር የሚያወራው። ከዚያ ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከጻፎችና ከፈሪሳውያን መከራ ይቀበል ዘንድ ደግሞ ይገደል ዘንድ በሦስተኛው ቀን ይነሳ ዘንድ እንዳለው ልነግራቸው ጀመረ። ከዚያን ጊዜ ጀምሮ ይላል ያ ጊዜ ጌታ ኢየሱስ ክርስቶስ ማን እንደሆነ የሰውን ልጅ ሰዎች ማን እንደሚሉ ደቀ መዛሙርቱን ጠርቶ የጠየቀበት ጊዜ የሰውን ልጅ ማን ይሉታል? እኔ ማን እንደሆንኩ ነው ሰዎች የሚያስቡት ብሎ ጥያቄ የጠየቀበት ጊዜ፣ በዚያን ጊዜ አንዳንዶች እንዲህ ብሎ መለሱ። አይ አንዳንዶች እንዲህ ይሉሃል፣ መጥመቁ ዮሐንስ ነው ይሉሃል። ሌላው እጁን አነሳና አይ አንዳንዶች ኤርሚያስ ነህ፣ ነቢይ ኤርሚያስ ነው ይሉሃል። ሌላው ደግሞ በተራው ተነሳና አይ ኤልያስ ነው ይሉሃል። ሌላው ደግሞ በተራው አይ ከነቢያት አንዱ ነው ይሉሃል ብሎ ሲመልሱ ኢየሱስ እንደገና ጥያቄውን ቀጠለና እሺ ሰዎች እንደዛ ይሉኛል፣ እናንተስ እኔን ማን እንደሆንኩ ትሉኛላችሁ ብሎ በጠየቀበት ሰዓት ጴጥሮስ ብድግ አለና እንዲህ ሲል መለሰ፣ አንተ የሕያው
የእግዚአብሔር ልጅ ነህ ብሎ መለሰለት። ሃሌሉያ! ክብር ለእግዚአብሔር ይሁን። የዛን ጊዜ ጌታ ኢየሱስ ደስ አለው። ለምን ደስ ያለው መሰላችሁ? ጴጥሮስ የእግዚአብሔር ልጅ ነህ ስላለው ኢየሱስ የእግዚአብሔር ልጅ መሆኑን ስላረጋገጠ አይደለም፣ ጴጥሮስ ስላረጋገጠለት አይደለም። ኢየሱስ የእግዚአብሔር ልጅ እንደሆነ ያውቃል፣ ምንም ጥያቄ የለውም። ነገር ግን ኢየሱስ የእግዚአብሔር ልጅ መሆኑ ስለተገለጠ፣ በሰዎች ዘንድ ስለተገለጠ፣ ቀደም እንዳልኳችሁ አንዳንዱ ኤርምያስ፣ አንዳንዱ ኤልያስ፣ አንዳንዱ መጥምቁ ዮሐንስ፣ አንዳንዱ ከነቢያት አንዱ ነው በሚሉበት በዚህን ጊዜ ሪል ኢየሱስ የእግዚአብሔር ልጅ መሆኑ በሰዎች ዘንድ መታወቁ ለኢየሱስ ደስታ ሰጥቷል። እንዲህ አለ፣ ይሄንን ሥጋና ደም አልገለጠልህም አሉ ጴጥሮስን። ብዙ ነው አለው። ይሄንን የሰማይ አባቴ ነው የገለጠልህ። ይሄ መገለጥ ነው፣ ይሄ እውነት ነው ብሎ ጌታ ኢየሱስ ክርስቶስ ብዙ እያስተማረ ብዙ ተአምራትን እያደረገ ብዙ እየፈወሰ በምድር በቆየበት ቆይታ በተለይ አገልግሎትን ከጀመረበት ጊዜ በሚያደርጋቸው ነገሮች ሁሉ ይሄ እንድታወቅ ይፈልግ ነበረ። የእግዚአብሔር ልጅ መሆኑን ሰዎች እንዲያውቁለት ይፈልግ ነበረ። ስለዚህ ኢየሱስ የእግዚአብሔር ልጅ እንደሆነ ጴጥሮስ ሲመሰክር ጌታ ኢየሱስ በቃኝ አለ። አሁን ቆይታዬ እስከዚህ ነው። ይሄ ከተገለጠ፣ ይሄ መገለጥ ከመጣ በቂ ነው። አሁን በቃ ሚሽንን ጨርሻለሁ፣ ወደ አባቴ የሚመለስበት ጊዜ ደርሷል ብሎ ከዚያ ቀን ጀምሮ ወደ ኢየሩሳሌም እንደሚሄድ ጌታ ኢየሱስ መናገር ጀመረ። በዚያን ሰዓት ጴጥሮስ ብድግ አለና ኢየሱስን ወደ ራሱ ጠርቶ ይላል ወደ ራሱ ወስዶ እንዲህ ማለት ጀመረ። አይሁንብህ ጌታ ሆይ አይሁንብህ፣ ይህ ከቶ አይድረስብህ እያለ ይገስጸው ጀመረ። ምንድነው እያለ ያለው ጴጥሮስ? ጌታ ኢየሱስ ክርስቶስ የመጣበትን ዓላማ፣ የተላከበትን ዓላማ፣ ከአብ ዘንድ የመጣበትን ዙፋኑን ለቆ ወደ ምድር መጥቶ ሥጋ ለብሶ ሰው ሆኖ የተመላለስበትን ዋናውን አጀንዳ የሚያስት የሚያስቀይር መልካም ምክር የሚመስል የወዳጅ ድምፅ የሚመስል የእውነት ሐሳብ የሚመስል ከአብ ከሰማው ውጪ ሌላ ድምፅ ከሰማይ ሰምቶ ከመጣው ሌላ ድምፅ እያሰማው ነው ጴጥሮስ። በጣም የሚያሳዝነው ጴጥሮስ በዚህ ድፍረት እንድናገር ጴጥሮስን ያነሳሳው ከጀርባ ያለ አለ። ምን ተጠቅሟል ካላችሁ፣ ጴጥሮስ ከጥቂት ቀን በፊት ተጨብጭቦለታል። አንተ የእግዚአብሔር ልጅ ነኝ የሚል መገለጥ ስላመጣ ጴጥሮስ በጉባኤ ፊት ተመስግኗል። ስለዚህ ይሄንን ዕውቅናውን ተጠቅሞ ይሄንን መሳብ ጴጥሮስ ትላንትም ልክ ነው፣ ዛሬም ልክ ነው፣ ትላንት ተጨብጭቦለታል፣ ዛሬም በዚህ ሐሳብ ተቀባይነት ያገኛል በሚል ሐሳብ ከሌሎቹ ለይቶ ጴጥሮስን ፒክ አደረገ። የላከው ክፍል እያችሁ ሰው ሁል ጊዜ ልክ አይደለም። ሰው ሁል ጊዜ እውነት መሆን አይችልም። ትላንት እውነት ስለነበረ፣ ትላንት ስለተገለጠለት፣ ትላንት ስለተደመጠ፣ ትላንት ስለተጨበጨበ ሁል ጊዜ ይጨበጨብለታል አይደለም። ወዳጆቼ ሁል ጊዜ እውነት የኔና የእናንተ አምላክ እግዚአብሔር ብቻ ነው። ስተት የማይገኝበት፣ እንከን የማይገኝበት፣ ለካ እንዲህ ነበር የማይል ፍጹም እውነተኛ አምላክ ኢየሱስ ብቻ ነው። አያችሁ፣ ሰው አንዳንዴ ቆሞ የነበረው ተኝቶ ታገኛላችሁ። ጠግቦ የነበረ ተርቦ ልታገኙት ትችላላችሁ። ባለስልጣን የነበረው ተሽሎ ልታዩት ትችላላችሁ። ጤነኛ የነበረው ታሞ ልታዩት ትችላላችሁ። ሰው ሁል ጊዜ ወጥ አይደለም። ሁል ጊዜ አንድ ማንነት ያለው አንድ ባህሪ ያለው የኔና የእናንተ አምላክ እግዚአብሔር። ስለዚህ ጴጥሮስ ትላንት ልክ ስለነበረ፣ ትላንት ስለተጨበጨበ ዛሬም ልክ የሚሆን መስሎት ብድግ ብሎ ኢየሱስ ክርስቶስን ይህ አይሁንብህ፣ ወደ መስቀልማ አትሄድም፣ ወደ ሞትማ አትሄድም፣ ይሄ አይሁንብህ ብሎ ሊከላከል ሲመጣ ትመለከታላችሁ። ስለዚህ ኢየሱስ ክርስቶስ ይህን ልጅ ለይቷል።
አረብ ልባርካችሁ በኢየሱስ ክርስቶስ ስም ከእግዚአብሔር ውጪ የሆነ ድምፅ በኢየሱስ የመለየት አቅም ይሁንላችሁ። በቤታችሁ ጣልቃ ሊገባ በኑሯችሁ በትዳራችሁ በህይወታችሁ ላይ ድንገት የሚመጣ እውነተኛ ያልሆነ ድምፅ የምትለዩበት ጸጋ ይብዛላችሁ። ሃሌሉያ። መመከት የምትችሉ ኖ የምትችሉበት መቃወም ወደ ኋላ የምትሉበትን መረዳት እግዚአብሔር ያብዛላችሁ። እና ኢየሱስ ክርስቶስ አልተሳሳተም። ኢየሱስ በወጥመዱ አልተያዘም። እንደ አዳም ኢየሱስ አልተበላም። ነቃ፣ አወቀ። እንዲህ አለው ጴጥሮስን፣ ትላንት ብፁዕ ነህ ባለበት አንደበቱ ሂድ አንተ ሰይጣን አለው። ማጂ ገባስ የሰውን እንጂ የእግዚአብሔርን አታውቅምና እንቅፋት ሆነህብኛል፣ ዞር በል። አያችሁ፣ በህይወታችን ከእግዚአብሔር ሐሳብ ከግባችን ከከፍታችን እንድንፈጠፈጥ ከሚያደርጉ ነገሮች አንዱ ከእግዚአብሔር ሌላ መስማት፣ እንግዳ ለሆነ ድምፅ ልባችንን በራችንን ስንከፍት፣ ይሄ ከግብ ያስታል፣ ፍጻሜያችንን ያበላሻል፣ ለውድቀታችን ለስብራታችን ምክንያት ይሆናል። ሐዋርያት ሥራ ምዕራፍ 5 ላይ ከቁጥር 3 ጀምሮ አንድ ታሪክ እናገኛለን። ሐዋርያት ሥራ ምዕራፍ 5 ከቁጥር 1 ጀምሮ ላንብብ። ሐናንያም የተባለ አንድ ሰው ሰጲራ ከተባለች ከምስቱ ጋር መሬት ሸጠ። ምስቱም ደግሞ ስተው ከሽያጩ አስቀረና እኩሌታውን አምጥቶ በሐዋርያት እግር አጠገብ አኖረው። ጴጥሮስም ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን በልብ ስለምን ሞላ? ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በስልጣን አልነበረምን? ይህን ነገር ስለምን በልብ አሰብ? እግዚአብሔርን እንጂ ሰውን አልዋሸህም ስል ትመለከታላችሁ። ሐናንያና ሰጲራ ልክ ጌታ ኢየሱስ ካረገ በኋላ መንፈስ ቅዱስ ወርዶ ቤተ ክርስቲያን በጣም በብዙ መነቃቃት፣ በብዙ ወንጌል ስርጭት፣ በብዙ ትጋት፣ በብዙ ፍቅር፣ በብዙ አንድነት የነበረችበት የመጀመሪያው ገና ቤተ ክርስቲያን ምስረታ ላይ የነበረችበት ጊዜ ደግሞ እጅግ የእግዚአብሔር ክንድ በመካከላቸው እየሰራ የነበረበት በአንድ ቀን 3,000 ሰው የሚድንበት እጅግ ብዙ ተአምራቶችን የሚደረጉበት ሰው በመካከላቸው ደሃና ሀብታም የሌለበት ሁሉ እኩል መኖር የጀመረበት በእግዚአብሔር ፍቅር በክርስቶስ ፍቅር በመንፈስ ቅዱስ ፍቅር እየተቀጣጠሉ የነበሩበት የቤተ ክርስቲያን የማለዳዋ ጊዜ ነበረ ወቅቱ። በዚያን ጊዜ እነ ባርናባስ የሚባሉ ሰዎች መሬታቸውን እየሸጡ ሌሎችም ያላቸውን ጥሪት ገንዘባቸውን እያመጡ ሁሉም ያለውን በአንድ ቦታ እያከማቸ አብረው እየኖሩ የነበሩበት ጊዜ ነው። ስለዚህ እነዚህ ባልና ሚስት ሐናንያና ሰጲራም በዛ ማህበር ውስጥ የነበሩ ናቸው። መሬታቸውን ለመሸጥ ሲወጡ ከጉባኤው ሲነሱ እውነትም ተነክተው ነው፣ እውነትም ገብቷቸው እኛም መሬት አለን፣ እኛም እንደ ሌሎቹ መሬታችንን ሸጠን እናመጣለን። ሲወጡ ልክ ነበሩ፣ ሲነኩ ልክ ነበሩ፣ ሲያስቡ ልክ ነበሩ፣ ሲወስኑ ልክ ነበሩ፣ ሄደው ሲሸጡ ልክ ነበሩ። ሰምተው ነው፣ መንፈስ ቅዱስን ሰምተው ተነክተው ነው የወጡት። ከሸጡ በኋላ ግን መሬቱን ከሸጡ በኋላ አንድ ነገር ወደ እነሱ ተጠጋና እንዲህ አላቸው፣ ሐናንያ ሆይ ምን ሆናል? በዚህ ልክ ሞኝ ነህ እንዴ? በዚህ ልክ ቅል ነህ እንዴ? እንዴት ሁሉን ትሰጣለህ እንዴ? ብታስቀር ይሻላል። ግማሹን አስቀርተ ለክፉ ቀን ደብቀው፣ ለክፉ ቀን አስቀምጠው። እንዴ ሞኝ ለምን ትሆናለህ ብሎ ሹክ አለው። የተሸጠው ይሄን ካይል ብቻ ነው ብለ በምን ያውቃሉ አለ። እንዴ በምን ያውቃል? አንተ እኮ ነው በቃ አንተ ነው ባለቤቱ፣ አንተ ነው ማውሰን ትችላለህ። በቃ ግማሹን አስቀርና ለዚህ ካይል ነው ሸጥኩት ብለ ወስተ ስጣቸዋል። ከዛ ይሄን ሰምቶ ሐናንያ እየዘመረ መጣ ወደ ጉባኤ። ከዛ አምጥቶ ዘረገፈው በሐዋርያት ፊት። ከዛ ጴጥሮስ እንዲህ አለ፣ ሐናንያ ሆይ
መሬቱን የሸጥከው ለዚህን ካይል ነው? አዎ ለዚህ ብቻ ይሄን ካይል ነው የሸጥኩታል። ከዛ እንዲህ አለው፣ ሐናንያ ሆይ መንፈስ ቅዱስን ታታልልና ከመሬቱ ሽያጭ ታስቀር ዘንድ ሰይጣን ስለምን በልብ ሞላ? አያችሁ ወንድሞቼ፣ ሲወጣ እንደነበረ ሰምቶ እንደሄደ አይደለም። እዛ ግን ሰይጣን አገኘው፣ ክፉ አገኘውና አሰማው፣ ድምፅ ሰጠው፣ ምክር ሰጠው፣ ሐሳብ ሰጠው። ስለዚህ የሰይጣን ሐሳብ ሰምቶ ተመለሰ። ስመለስ ከመሬቱ ግማሽ አስቀርና መስቀረቱ እኮ ችግር አልነበረው። ይሄን ካልሽጫለሁ ይሄን ካልሰጣለሁ ቢል እኮ ችግር አልነበረው። ችግሩ ምንድነው? የሸጥኩትም ያመጣውትም ያው ነው፣ ልዩነት የለውም የሚል ሐሳብ ነው ያቀረበው። ስለዚህ መጽሐፍ ሲናገር ባልና ሚስት በዛው ቀን እንደተቀሰፉ እንደሞቱ መጽሐፍ ቅዱስ ይናገራል። አየህ፣ ከእግዚአብሔር ፊት እንድንኮበለል በእግዚአብሔር ፊት መቆም እንዳንችል የሚያደርግ ነገር ምንድነው ከተባለ ከእግዚአብሔር ይልቅ ሌላ ስንሰማ፣ ከእግዚአብሔር ድምፅ ይልቅ ለሌላ ስንሸነፍ፣ ያ ልባችንንም መንፈሳችንን ገዝቶ ከእግዚአብሔር ድምፅ ይልቅ በእኛ ላይ መሰልጠን ሲጀምር፣ ለዛ ቃል መኖር ስንጀምር፣ ያንን ቃል መፈጸም መተግበር ስንጀምር ከእግዚአብሔር ቃል እንወድቃለን። የማንን ቃል እየሰማን ነው? የትኛው ድምፅ ነው የሚበልጥብን? የእግዚአብሔር ወይስ የሌላ? የትኛውን እያስተናገድን ነው ወገኖቼ? ሌላ ሰምታችሁ ተጎታችሁ ታውቃላችሁ? ሌላ ሰምታችሁ ታማችሁ ታውቃላችሁ? ሌላ ሰምታችሁ ተሰብራችሁ ታውቃላችሁ? ሌላ ሰምታችሁ ተሰብራችሁ ታውቃላችሁ? ዛሬ ግን በኢየሱስ ክርስቶስ ስም እግዚአብሔርን መስማት ይሁንልን። መንፈሱን ብቻ መስማት ይሁንልን። አንድ ቃል ልጨምርላችሁ። ገላትያ መጽሐፍ ላይ ወይም ወደ ገላትያ መልእክት 3:1 ላይ አንድ ታሪክ ትመለከታላችሁ። ከቁጥር 1 ጀምሮ ጳውሎስ እንዲህ ብሎ ይላቸዋል። የገላትያን ሰዎች እንደዚህ ይላቸዋል። ከቁጥር 1 ጀምሮ እንዲህ ይላቸዋል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይህን ብቻ ከእናንተ እንድማር እወዳለሁ ብሎ ይላቸዋል። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ አልነበረም ወይ? እናንተ ጌታን ስትቀበሉ፣ ወንጌልን ስትቀበሉ፣ ወንጌል የተመሰከረላችሁ ጊዜ፣ ወደዚህ እውነት ወደዚህ ብርሃን የመጣችሁ ጊዜ እናንተ ጋር የነበረው መረዳትና እውነት ኢየሱስ ክርስቶስ ገና አሁን ስለ እናንተ እንደተሰቀለ ሆኖ በመስቀል ላይ ያለ እስኪመስል ድረስ ገና ደሙ እየፈሰሰ ጎኑ በጦር እየተወጋ በነበረ ጊዜ አይነት፣ እሾህ አክሊል በራሱ ላይ እንደነበረ አይነት፣ ጭፍሮቹ ወታደሮቹ በዛ ዙሪያ እንደነበሩ አይነት፣ ያ አይነት ሁኔታ በፊታችሁ የተሳለ ፊልም የምታዩ እስኪመስል ድረስ እውነታው እንዲህ አልነበረም ወይ? ጌታን ስትቀበሉ ብርታታችሁም ጥንካሬያችሁም ጽናታችሁም እንደዛ አልነበረም ወይ? ጌታን የተቀበላችሁ ጊዜ፣ ወንጌል የሰማችሁ ጊዜ፣ የተመሰከረላችሁ ጊዜ፣ ወደዚህ ብርሃን የመጣችሁ ጊዜ እንዲህ አልነበረም ወይ? እናንተ ኢየሱስ የተሰቀለ ሆኖ ተስሎ አልነበረም ወይ? እንዴ ከዚህ እውነት እንድታፈገፍጉ፣ ከዚህ ክብር እንድታፈገፍጉ እንዳታስተውሉ አዚም ያደረገባችሁ ማን ነው? እሱን ብቻ ከእናንተ መስማትና መማር ፈልጋለሁ ይላቸዋል። በጣም በሚገርም ሁኔታ ይሄን ወንጌል ሰምተው ሲያበቁ በዚህ መኖር እንደጀመሩ ሌሎች መጡና እንዲህ አሏቸው። የገላትያን ሰዎች ኢየሱስ ብቻውን በቂ አይደለም፣ ለድነታችሁ በቂ አይደለም፣ በእምነት ብቻ አይበቃም፣ መገረዝን ጨምሩ፣ ሕግን መጠበቅን ጨምሩ፣ የአባቶችን ወግ ማክበርን ጨምሩ። በእምነት ብቻ ሳይሆን በስራም ነው። እምነትና ስራ ካልተደባለቀ ካልተቀላቀለ አንድ ላይ ካልሆነ
ድነት የሚባል ነገር የለም የሚልን ከኋላ ደግሞ ሰሙና ቀላቅለው ጠበቁ። ስለዚህ ነው ጳውሎስ እንዴት ነው ማታስተውሉት አለ። አዚም ማን ነው ያኖረባችኋል? አያችሁ፣ ክፉ ከኋላ መጣና ሌላ ወንጌል ሰበከላቸው። እንዴት ነን? አለን በጌታ ፊት አለን፣ በስፍራችን አለን፣ በከፍታችን እግዚአብሔር ባስቀመጠን ቦታ ነን ወይስ ዛሬም ከእግዚአብሔር ድምፅ ከእግዚአብሔር ብርሃን እየሸሸን እየኮበለለን ጫካ ጥሻ ዱር እየፈለገን እንኖር ይሁን? ድምፁን በሰማን ጊዜ ወደ ሰፈራችን በመጣ ጊዜ ወደ ቤታችን በመጣ ጊዜ መገኛችን የት ይሁን? እግዚአብሔር ግን ዛሬም ይፈልገናል። እግዚአብሔር ግን ዛሬም ይወደናል። እግዚአብሔር ግን ዛሬም ሊያገኘን ይሻል። ሰው ከእግዚአብሔር ፊት ለምን ይኮበልላል? ሌላ ሲሰማ፣ ለሌላ ድምፅ ቦታ ሲሰጥ፣ ሌላ ድምፅ በሕይወቱና በኑሮ ላይ ገዢ ሲሆን፣ ከእግዚአብሔር ድምፅ በልጦ ሲገኝ አዳም የኮበለለው በዚህ ምክንያት ነው። ልክ እንደ ኢየሱስ ሌላ ስንሰማ መገሰጽ የምንችልበት መቃወም የምንችልበት ሃሌሉያ አቅምና ጸጋ ይብዛልን። የእግዚአብሔር ምሕረት ይብዛልን። እጸልያለሁ በጌታ በኢየሱስ ክርስቶስ ስም በተለያየ ድምፅ ተሸንፈን፣ በተለያየ ድምፅ ተውጠን፣ በተለያየ ድምፅ ምክንያት ከእግዚአብሔር እውነትና ብርሃን ኮብልለን ያለን ዱር የዋጠን ጫካ የዋጠን ጥሻ ውስጥ የተደበቀን በኢየሱስ ክርስቶስም ዛሬ የምንወጣበት አቅም ይብዛልን። መንፈስ ቅዱስ እጸልያለሁ በጌታ በኢየሱስ ክርስቶስ ስም ከእውነት ከብርሃን እግዚአብሔር ኮብልለው እግዚአብሔር መደበቂያ ፈልገው መኖሪያ ፈልገው መሸሸጊያ ፈልገው ከእግዚአብሔር ብርሃን ከእግዚአብሔር ቃል ከእግዚአብሔር ድምፅ ከመንፈስ ቅዱስ እውነት እግዚአብሔር አምላክ ሆይ በተለያየ ምክንያት እግዚአብሔር አምላክ ሆይ አዳም ከገነት እንደወጣ እንደተባረረ ከእግዚአብሔር ፊት እንደኮበለለ ድምፁን ሲሰማ ደንግጦ አቤቱ እነሆ መደበቂያ ፈልጎ እንደገባ በተለያየ ምክንያት ተደብቆ ያሉ ትላንት በአደባባይ ላይ የነበሩ ትላንት በእግዚአብሔር ፊት የነበሩ ትላንት በእግዚአብሔር ቤት የነበሩ ትላንት በአገልግሎት ስፍራ ትላንት በጽድቅ ስፍራ ትላንት በእውነት ስፍራ ትላንት በሕይወት ስፍራ የነበሩ ዛሬ በተለያየ ምክንያት እነሆ ከእግዚአብሔር ገበታ ከእግዚአብሔር መገኛ ከህልውናው ከእግዚአብሔር ቤት እግዚአብሔር አምላክ ጠፍተውና ተሸሽገው ያሉትን በምሕረት እንደገና እንድትጠራቸው ጸልያለሁ። እግዚአብሔር ሆይ ለድምጽ እንደገና እግዚአብሔር አምላክ ሆይ አለው ወየው ብለው እግዚአብሔር ሆይ ወደ አንተ የሚመጡበት አቅምና ኃይል እንዲበዛላቸው ጸልያለሁ። እስራት ከእግራቸው ላይ ይበጠስ፣ ገመድ ከእግራቸው ላይ ይበጠስ፣ ጥሻ ከላያቸው ላይ ይገፈፍ። በኢየሱስ የተጫናቸው ቀንበር የተሰበረ ይሁን። መንፈስ ቅዱስ እጸልያለሁ ወንዶችና ሴቶች ከተያዙበት እስራት መላቀቅ ይሁናቸው። ወደ ብርሃን መመለስ ይሁናቸው። ወደ ቤት መመለስ ይሁናቸው። ወደ ገነት መመለስ ይሁናቸው። ወደ ፊት መመለስ ይሁናቸው። ልቀቅ በጌታ በኢየሱስ ክርስቶስም። እናንተ እስራቶች በኢየሱስም ተበጠሱ። እናንተ ቅጥሮች እናንተ አጥሮች በኢየሱስም ፍረሱ። እናንተ እነሆ ክፉ መጋረጃዎች የተቀደዳችሁ ሁሉ የሰማይ አምላክ እጸልያለሁ በፊት እጸልያለሁ በጠላት ግዞት ውስጥ በጠላት ሰፈር ውስጥ በጠላት መንደር ውስጥ በጨለማ ውስጥ በሞት ውስጥ በጉስቁልና ውስጥ በሱስ እግዚአብሔር አምላክ ሆይ በተለያየ እግዚአብሔር የዚህ ዓለም ሲስተም ውስጥ በመጠጥ እግዚአብሔር አምላክ እግዚአብሔር በማይከብርበት ለእግዚአብሔር ክብር በማይሆንበት እግዚአብሔር በሌለበት ህልውናው በሌለበት መገኘቱ በሌለበት እግዚአብሔር ደስ በማይሰኝበት ሁኔታ ውስጥ ያሉትን እግዚአብሔር አምላክ ሆይ ወንዶችንና ሴቶችን አቤቱ በምሕረት እንድትጠራቸው ጸልያለሁ። እንድትመልሳቸው ጸልያለሁ።
እንደገና እግዚአብሔር ወዳሉበት እንድታወጣቸው ጸልያለሁ። ክንድ እንድረዳቸው ጸልያለሁ። እግዚአብሔር ይህንን ድምጽ የሚሰሙ ይህንን መልእክት የሚሰሙ ይህንን እግዚአብሔር አምላክ ሆይ ቃል የሚሰሙ እግዚአብሔር አምላክ ሆይ በአገር ውስጥ ከአገር ውጭ ያሉ ወንዶችና ሴቶች እግዚአብሔር አምላክ ሆይ አሁን በእግዚአብሔር ፊት የሌሉ ከእግዚአብሔር ድምጽ ፈርተው የኮበለሉ በተለያየ የህይወት ሲስተም ውስጥ የገቡ እጸልያለሁ በኢየሱስም ይፈቱ፣ በኢየሱስም ይለቀቁ፣ እስራት በኢየሱስም ይፈታ። ጌታ ሆይ ጴጥሮስን በዛ እስር ቤት ሄዶ በዛ ጨለማ ውስጥ ሄዶ ብዙ ወታደሮች ከበውት ብዙ በሮች በላዩ ላይ ተዘግተው የብረት በሮች በላዩ ላይ ተዘግተው በሰንሰለት ታስሮ በነበረበት ሁኔታ ደርሰ መልአኩን ልከ ጎኑን ነክተ አቤቱ እግዚአብሔር ከዛ ሞት ከዛ ጨለማ ያወጣ ያ የእግዚአብሔር መንፈስ እጸልያለሁ ዛሬ ብዙዎች በጠላት እስራት ውስጥ ያሉትን በጠላት እነሆ ቀንበር ውስጥ ያሉትን የሚያወጣ መልአክ እንድላክ ጸልያለሁ። አቤቱ በኢየሱስ ብዙዎች ይፈቱ፣ ብዙዎች ይለቀቁ፣ ብዙዎች ነፃ ይውጡ። የሞት አዋጅ ከነሱ ላይ ይሻል። በኢየሱስም አዋጅ ከሕይወታቸው ላይ ይሻል። አዋጅ ከዘመናቸው ላይ ይሻል። የተሳለ ሰይፍ በኢየሱስ ወደ ሰገባው ይመለስ። አውሬ እንዳይበላቸው እግዚአብሔር አምላክ ሆይ ጨለማ እንዳይውጣቸው ዛሬ የምህረት ቀን እንዲሆንላቸው፣ ዛሬ የይቅርታ ቀን እንዲሆንላቸው፣ ዛሬ እንደገና የጉብኝት ቀን እንዲሆንላቸው፣ ዛሬ እንደገና የመፈታት ቀን እንዲሆንላቸው የእንደገና አምላክ እንድታስባቸው ጸልያለሁ። አንተ ባለብዙ ምህረት ነህ። አንተ ባለብዙ ይቅርታ ነህ። ጌታ ሆይ እጸልያለሁ በኢየሱስ የሆነ ሰው ዛሬ ይለቀቅ፣ የሆነ ሰው ዛሬ ነፃ ይውጣ። መቼ ይሁን ብሎ በጸጸት በቁጭት በለቅሶ በእንባ አቅማቶ ኃይላቶ ጉልበታቶ እርዳኝ እያለ ላለ ሰው በኢየሱስ የእርዳታ እጅ ይዘርጋ፣ የእርዳታ እጅ ይዘርጋ። አዳምን ፈልገህ እንዳገኘው አቤቱ ከዛ ከገባበት ያወጣ ያ ጌታ ምሕረትን ያደረክ እግዚአብሔር ዛሬም አቤቱ እግዚአብሔር በልጅ በኢየሱስ ክርስቶስ በኩል አምላክ ሆይ አንድ ሰው ዛሬ መፈታት ይሁንለት። እናመሰግንሃለን፣ እናመሰግንሃለን፣ እናመሰግንሃለን። ሃሌሉያ። ክብር ለእግዚአብሔር ይሁን፣ ክብር ለአምላካችን ይሁን። ለሰማን ለረዳን ለእግዚአብሔር ክብርን እናመጣለን። ክብር ለጌታ ይሁን። ደግሞ እንዲህ የሚል ቃል በመጨረሻ ልናገርና ይህንን ሐሳብ እንቋጫለን። ማቴዎስ 17:5 ላይ እንዲህ የሚል ድምፅ አብ ሲናገር እንዲህ ይላል፣ በእርሱ ደስ የሚለኝ የሚወደው ልጄ እርሱ ነው፣ እርሱን ስሙት ብሎ ለሐዋርያቱ ሲናገር እንመለከታለን። ለነ ጴጥሮስ በዛ በተራራው ላይ በዛ በመገለጥ ተራራ ላይ የመጣው ድምፅ በዛ በደመናው የመጣው ድምፅ እንዲህ የሚል ነው፣ እርሱን ስሙት። ማንን? ኢየሱስን። ሃሌሉያ። የእውነት ድምፅ እሱ ነው። ሕይወት ያለው ድምፅ እሱ ነው። እረፍት ያለው ድምፅ እሱ ነው። በረከት ያለው ድምፅ እሱ ነው። ኢየሱስን መስማት፣ እሱን መስማት በሕይወት ያኖራል። እሱን መስማት ጤናን ይሰጣል። እሱን መስጠት እረፍት አለበት። እሱን መስማት በረከት አለበት። እሱን መስማት ደስታ አለበት። ጸጸት የሌለበት፣ ሐዘን የሌለበት፣ የማንቆጭበት ድምፅ ኢየሱስን መስማት ነው። በኢየሱስም በቀሪ ዘመናችሁ ኢየሱስን ብቻ እየሰማችሁ በሰላም በእረፍት በደስታ በተድላ በብዙ ሐሴት መኖር ይሁንላችሁ። ተባረኩ። ወዳችኋል።